የረመዳን የስልጠና ማዕከል ነው። ለውጦን እንዲወጣም ይፈለግባቸው መሰረታዊ ነገሮች አሉ። እኛ ህይወት ላይ ረመዳን ምን ለውጥ አምጥቷል ነው ወይስ የረሃብ አድማ ውስጥ ብቻ ነው ያለነው? ረመዳን ለኛ አስተምሮት ሊሄድ የፈለገው ነገር ህይወታችን እየተከሰተን ነው ወይ? አላህ ጾምን ለምን እንደደነገገው ተናግሮ ሲቋጨው ለዓለኩም ተተቁን ተቅዋን ታዳብሩ ዘንድ ይከጀላል። ህይወታችሁ ዘንድ ለውጥ ይመጣ ዘንድ ይፈለጋል። የረሃብ አድማ አይደለም አላህ ያሰበው። አላህ ወር ረመዳን ለዚህ ኡማ ደንግጎ በአንድ ወር ውስጥ የ11 ወር ስልጠና ይሰጣቸዋል። ዓላማው እሱ ነው። ረመዳን ማስራብ አይደለም። ረመዳን ከመራባችን አላህ ጥቅም አያገኝም። ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ። እኛ ከአላህ ከጃይንን ጾማችን አይጠቅመው፣ ማፍጠራችን አይጎዳው። ሶላት ሰገድ ካልሰገድክ ለአላህ አይጨምርም፣ ጥቅሙ ወደ አንተ ይመለሳል። ለጊዜ ያለንን ዋጋ እንድናስተካክል ረመዳን እድል ይሰጠናል። ለጊዜ ለአንድ ሰዓት አይደለም ለአንድ ደቂቃ ዋጋ እንድትሰጥ ወር ሙሉ ይኮተኩታል። ሳታቀው አንድ ወር ሙሉ አላህ ይኮተኩታል በትዕግስት ከዓላማ እስክትደርስ፣ የጎልህ ጥግ እስክትደርስ፣ የስኬት ጫፍ እስክትደርስ ታገስ ማለት። ከዓላማ ጥግ እስክትደርስ መሶበር አለብህ። ዙህር ላይ ርቦሃል፣ አሱር ላይ ጉሮሮ ደርቋል፣ መግሪብ ግን አልደረሰም። መግሪብ ድረስ ትታገሳለህ። ጾም ማለት ንስፉ ሶብር ተብሏል። የትዕግስት ግማሹ ጾም። እነዚህ አሉ ሙፈሲሮቹ አሳኢሙን ሁሙ ሳቢር፣ ጾመኞች ናቸው ታጋሾች ማለት። አንተ ጠዋት ከሱብሒ በፊት ምግብ በልተ ለ13 14 ሰዓት ያለ ሲጋራ ያለ ሺሻ ያለ ጫት ከቆየ ህይወትህን ሙሉ ማቆም ትችላለህ ማለት። እንዴት ቻልከው? ሙሉ ቀን እንዴት ተሳካልህ? ከሱብሒ ጀምረ እስከ መግሪብ ድረስ እሱም ማረግ ከቻልክ ህይወትህን መለወጥ ትችላለህ ነው። አንዳንዴ በዲን ስም፣ በማስጠንቀቅ ስም፣ በመምከር ስም፣ በማውገስ ስም የዓሊም ስጋ፣ የኡስታዝ ስጋ፣ የሙእሚን ስጋ፣ የሼኽ ስጋ መብላት ተራ ነገር ሆኗል። ውሸት ተራ ነገር ሆኗል። ቅጥፈት ተራ ነገር ሆኗል። ዓላማውን ካሳካለት መዋሸት የተፈቀደ ይመስለዋል። ረመዳን ይመጣና ለምላስ ልጓም ያበጅለታል። እኔ እኮ ሰዎችን አውቃለሁ ይላሉ። አይ ባልነበረባቸው ህይወታቸው ጥሩ ነበር፣ ስለ ሰው ክፍተት ተናገሩ፣ አላህ ክፍተት አስገኘባቸው ይላሉ። እሱን ባወገዝከው ነገር ሊፈትንህ አላህ ቃል ገብቷል። የረመዳን ትምህርት ቤት ብዙ ምዕራፎች አሉት። ትልቁ ዓላማ የረሃብ አድማ አይደለም፣ እንድንማርበት ነው። ልብ ካላችሁ ከሳምንት በፊት ረመዳን ሊገባ ነው እየተባባልነ ረመዳን ሙባረክ ተባብለን ነው። ይሄው ዛሬ 10ኛው ቀን ላይ እንገኛለን። እነዚህ ውብ ቀናት ተሻግረዋል ወይ መስክረውልን ወይ መስክረውብን። የነዚህ ቀናት ከኛ መጉደል ግን ከህይወታችን ቀንሰው አልፈዋል፣ ከህይወታችንም አጉድለዋል። እርግጥ አላህ እውነት ተናገረ። አያመ ማዕዱዳት የሰጠዋቸው